የሚገርም ነው ማለቴ በቃ ሳላስበው እግዚአብሔር ፍቃዱ ስለሆነ ነው በቃ እግዚአብሔር ሊያመጣኝ ስለፈለገ ያያቴም ጸሎት ይሆናል እንደሱ ለምን ገዳም ሂደት አቃል አለኝ ሂጄ አላቅም እኔ እንኳን ገዳም ረባክ ሰንበትም እንኳን ውድ ቤተክርስቲያን ሂጄ አላቅም ምናምን አልኩትና እስቲ እንደው በማርያም እሺ በለኝ ሰሚነሽ ኪዳነ ምሕረት ልውሰዳል በምን እንደሆነ አላቅም በቃ ጧት መጥቶ ከቤት ወሰደኝ ማለት ነው ሲሄድ የደብሩ አስተዳደር አባ ኃይለ ማርያም በጣም ወዳቸው ናቸው በዚህ አጋጣሚ እሳቸውንም አንድ የሚያቀኝ መምህር ነበረኝ አባ ኃይለ ማርያም ጋር አገናኘኝና አባ ኃይለ ማርያም ሂድና ዋሻው ጋር ጸሎት አድርግ የልብን ነገራት ለኪዳነ ምሕረት አለኝ ዋሻ በጠጅና በማር ያደገ በነገስታቶች ሲጠጡ ያሳደጉት ዋርካ ዛፍ አለ እና 350 ስውራን አባቶች አሉ ሂድ ጸሎት አድርግ ማን ያውቃል አንዱ ቅዱስ የረገጠውን ቦታ እኮ ልትረግጥ ትችላለህ ሂድና እዚህ እንዳየው ግርግር አለ እዛ አሁን ሰው አይሄድም ሂድና ጸሎት አድርግ ከዛ በኋላ ስትመለስ ታገኘኛለህ ሄድኩ ባዶ እግሬ ሄድኩኝ ጓደኛዬን ይዘው ጥዬው በባዶ እግሬ ሄድኩና በጣም ልነግርሽ አልችልም በቃ ብቻዬን ነኝ ማንንም ሰው የለም ያለው ሰላም ልነግርሽ አልችልም በቃ የመጀመሪያ ቀን እዛሽ እንዲህ ስረግጥ ነው ሰላም የተሰማኝ በቃ በጣም ሰላም ያለው ቦታ ነው ከሰሚነሽ ኪዳነ ምሕረት እዛቸው ዋርካው ዛፍ ላይ በጣም ሰላም አለው ነው ገባው ስነ ስሏን ያያየው በቃ ስቅስቅ ብዬ ነው ያለቀስኩት ስቅስቅ ብዬ እመቤቴ ገንዘብ አገኛለሁ አይበረክትልኝም ቤተሰቦቼ እንደምታያቸው ናቸው እነሱ በማገጀ ሰዓት ምንድነው ማደርገው እውቅና አለኝ ለበጎ ነገር አድርጊልኝ በቃ እሪ ብዬ ነው ያለቀስኩት ማነግርሽ እሪ ብዬ ከዛ እሳቸው አውደ ምሕረት ላይ ምን ያስተምራሉ ከልባችሁ ንገሯት በ3 ቀን ተመልሳለች ከቆየ በ7 ቀን እመኑ ከልባችሁ አርጋችሁ ጻሉ ያልኩ በቃ አመንኩ ነው ያኔ በቃ አመንኩ እንደሚደረግልኝ አመንኩ ከዛ ያችን ጸሎት አድርጌ ሄድኩ አባም መከሩኝ ከዛ እንደመጣው በ3ኛ ቀን ይሄው ክርስቶስ ምስክሬ ነው በ3ኛ ቀን ደውላ ስልክልን እንደዚህ ከተማሪ ተቀብዬ ነውና እባክህ እንዲ ፎሎወር አለ እኛ አካባቢ ካራቆሪ የሚባል ቤተክርስቲያን አለ ካራቆሪ ስላሴ ማለት ነው እባክህ ናና አግዛ አንድ ቪዲዮ ቢያንስ ተባበረና አለች ከዛ ተነሳውና ሄድኩ ቀጥታ ሳይው ቤተክርስቲያኑ ከታቦቱ አጠገብ ሽንት ቤት አለ 80 ካሬ ላይ ያለችው ቤተክርስቲያኗ እና የዛ 300 ነው 250 ካሬ የግለሰብ ቤት ነበርና ከታቦት ጋር አላድርም ብሎ ለቤተክርስቲያኑ ሰጥቶት ወጣ ያንን ቤቱን ማለት ነው ለካ ያ ቤት የ8 ሚሊዮን ብር ዕዳ ነበረበት የሰውየው ከዛ ያንን ዕዳ ማን መጣ ቤተክርስቲያኗ ላይ መጣ ከዛ 4 ሚሊዮኗን እንደምንም ከፈሉ ቤተክርስቲያኗ 4 ሚሊዮኑ ነው 11 ቀን አራጅ ወጥቷል እኔ በ11ኛ በቃ 11 ቀን ቀርቶታል የሄድኩት በዛ ቀን ነው አራጅ በወጣችበት ቀን ማለት ሲሄድ በጣም ልቤ ተሰማኝ በቃ በጣም ጭንቅነዋ ለአራጅ ልትወጣ ነው ያቺ ቤተክርስቲያን ከዛ ያ አጥጋቢ አልነበረም ያው ገንዘቡ በቪዲዮ የሚገባው ማለት ነው ከዛ አባታችን ላይቭ መግባት ይችላልው ያመቻቹልኛል ቦታ ምናምን አልኳቸው ቦታ ሰጡኝ የዛው አካባቢ ያው የደብሩ ልጆች አሉ እነሱ ቤት ሄድን ግማሹን ቀን ደግሞ እዛው ቤተክርስቲያኗ ጋር እያደረን ማለት ነው ገቦ ላይቭ ስገባ በአንድ ቀን 300 400 ምናምን ሺህ ብር ሰበሰብኩ እግዚአብሔር ስንት ሰው ባረከ በዛሽ ቀን ከዛ በአራት ቀን አብረን ተጫዋጫን 4 ሚሊዮን 5 ሚሊዮን ሰበሰብ በቃ ተከፈለ አራጁ ማለት የኔ መንፈሳዊ ህይወት ከዛሽ ጀመረች ስላሴ ያስጀመሩት ሰሚነሽ ኪዳነ ምሕረት መራችኝ ስላሴ ያስጀመሩት ከዛ አንድ መንፈሳዊ ስራ ስትሰሪ ያው የሚመጣውን ታቂያለሽ በውስጥ እኛንም ማግዘን ሚል እኛንም እቺ ቤተክርስቲያን አለች እሺ እያልኩ ሰራ ሳላቀው እኮ ነው ዝም ብዬ እሺ እያልኩ ቪዲዮ ስለቅ እሺ እያልኩ ስለቅ እግዚአብሔር ያዘኝ እዛው በቃ ከዛ ተሳስቼ የሆነች ነገር ላረግ ስል አለ በቃ ምልክት የሚሰጠኝ ሰው አለ ነው የት እንደነበርኩ የሚያስታውሰኝ ሰው ይመጣል በህይወቴ ይመልሳል ከዛ በቃ ከዛ ነገር እየራኩ መተው ሞር በጣም መንፈሳዊ ነገር ላይ ገባው እኔና ሰሚነሽ እንዲህ ነን በጣም ነው የምትወደኝ በጣም ነው የምወዳት እንደ ስሟ የተሰጣት ስም በቃ በጣም ይገልጻታል እና ሰሚነሽ እግዚአብሔር ይመስገን ከምንም በላይ ደስ የሚለኝ እዛ ሳገኘ ሰው ያንተን ቪዲዮ አይቼ ነው የመጣሁት የሚል ሰው ሳገኝ አቤት እንዴት ደስ እንደሚለኝ ነው በቃ ገና ሳይሆን ግር ብሎ ነው የሚመጡት ከወለጋ ከአርሲ ከአፋር ከድሬዳዋ ከባህር ዳር ከጎንደር ያንተን ቪዲዮ አይቼ ነው የመጣሁት ከዚህ በላይ ምን ክብር አለ በቃ እንደው እግዚአብሔር ምን አድርጌለት ነው እኔ ምን አድርጌለት ነው ሰሚነሽ ኪዳነ ምሕረት ከአስተዳደሩም ከአባ ኃይለ ማርያም ጋር አባቴ ናቸው
የሆነ ነገር ደከም ስል የሚያግዙኝ በቃ በብዙ ነገር ሰፖርት የሚያደርጉኝ ናቸው። ሰሚነሽ እሳቸው ከመጡ በኋላ በጣም ብዙ ለውጦችን አይተናል። ተሰማኔ ሳማ ነበር አሉ መሬቱ ራሱ እና እሳቸው ከመጡ በኋላ በጣም ጎበዝ ወጣት ናቸው። እሳቸውንም በረከት ይደርብን። በጣም ወጣት ናቸው፣ ግን እንግዲህ 30 ምናምን አመት ናቸው። በዚህ እድሜያቸው እግዚአብሔር ሞገስና ክብር ሰጥቶ ክህነት ሰጥቷቸው እዛ ቦታ ላይ ማገልገል ማለት ቀላል ነገር አይደለም። ትንሽ ጠፍቼ ከሄድኩ ሌላ ነገር ነው የማይወቅ። አሁን ፍልሰታ 16 ጾሟል። ወደ 80 ሺህ ሰው 120 ሺህ ሰው ነበር። በቃ ይሄ ጧፍ ሲበራ ማታ አላፋት ዝማሬ ነው የሚመስልሽ እግዚአብሔር እና አዳራሹ ተሰርቶ ምቹ መመስከር ይቻላል። ህዝቡ መመስከር ይቻላል እዛ ጋር የተሰራውን ስራ። እንኳን እኛ እግዚአብሔርም ለነጻ ፍቃዳችን የተወን ሰው ነው። ገብቶሻል? እኔ ማንንም ሰው ገፍቼ ማምጣት አልችልም። እኔ ተገፍቼ አይደለም የሄድኩት፣ በነጻ ፍቃዴ ነው አንሂድ ብሎ ነው የወሰደኝ። አሁንም እነሱ ጋር ሆነ እነሱን ተመሳሳይ ስልሽ በጣም ልጫናቸው አልፈልግም። ስልሽ ዓለም ላይ ያለ ሰው ታውቂያለሽ፣ መንፈሳዊ ሰው ትንሽ ስትገቢ እንትን ይላል፣ ይጨነቃል፣ ይፈራል። በጣም በቃ እንደ በፊት ነው መሆንላቸው። ግን ሪኮመንድ አደርጋቸዋለሁ ብጋብዛችሁ ብትመጡ አብረን። አንተ ግን የምር ያብ አንተ ነህ ይሉኛል። እግዚአብሔርን ነው የምነግርሽ። በቃ አብረን ምናድር ምንዝናና ሰዎች ናቸው የነበሩትና ያው እኔ በአንዳንድ ምክንያትም ብቻዬን መኖር ጀመርኩ። ትንሽ ከጓደኞቼ ጋር ነበር መኖር፣ ብቻዬን መኖር ሲጀምር ያኔ ተራራቅን የባሰ። ከዛ መንፈሳዊ ሲሰራ መንገዳችን ተለያየ። ግን በዛ መሀል ስንገናኝ በጣም ነው የሚገርማቸው ከምነግርሽ በላይ። እና እንዳልኩሽ አሁንም ላይ ዓለም ላይ የሚያሉ በጣም ብዙ ጓደኞች አሉኝ፣ ግን ምንም አይነት ጫና አላሳደረም። በሆነ ሰበብ ወስጄው የቀረሰው አለ። በሆነ ሰበብ ወስጄው በቃ ተደረገለት። ከዛ እንደ ፍቅሩ አስቀረው። በቃ እግዚአብሔር እንደዚህ ነው። ገብቶሻል? እና እኔ ማን ነኝ? እኔ እነዛን ሰዎች ወደዚህ ግቡ ወደዚህ ውጡ ምለው እሱ ሲፈቅድ ነው የሚሆነው። ሲመጡ ደግሞ በቆንጆ አቀባበል በምችለው ነገር ገዳማትን ወስጄ አሳይቼ እንዲባረኩ አስደርጌ የሚደረገውን ነገር አድርጌ እንዲመለሱ ነገም እንዲናፍቁት አደርጋለሁ። አርሴማ